ቃለ ሕይወትን ያሰማልን። የተከበራችሁ እግዚአብሔር ቤተሰቦች ትልቅ መልእክት ላደረሳችሁ ከፊታችን ጥቅምት 1 እና 2 የቤተክርስቲያን ልጆች ሚዲያ የሚሰሩ ልጆች ትልቅ ጉባኤ በአይነቱ ትልልቅ መምህራን የሚገኙበት ሰፊ ትምህርት የሚሰጥበት ልዩ ጉባኤ ስለተዘጋጀ ሁላችሁም ያልሰሙት አሰምታችሁ እዛ ጉባኤ መልእክት እንድታደርሱ የቤተክርስቲያናችን መልእክት ነው። ወደ ልጆቻችን የሚመሳችሁ እንግዲህ ያላችሁ አብራችሁ ከልጆች ጋር ዘምሩ። የተከበራችሁ እግዚአብሔር ቤተሰቦች ይህ ቀደም እያደረስኳችሁ መልእክት ትልቅ ጉባኤ ነው። በሚዲያ በቲክቶክ በዩቱብ የሚሰሩ ልጆች በጋራ ሆነው ተስማምተው ስፖንሰር ችለው ራሳቸው መምህራንን ጠርተው ቦታውን ልክ ባለፈው ደብረ ሰላም ቦሌ ላይ እንደተደረገው እንዳይራፋት ዝማሬ ልዩ የሆነ ብዙ ጊዜ የሚገኝበት ሚዲያ ቅስቀሳ ተጀምሯል። ስለዚህ በጉባኤው እንድትገኙ ያልሰሙት እንድታሰሙ አደራ መልእክታችን ነው። ሚዲያ የሚሰሩ ልጆች በዩቲዩብ በቲክቶክ በተለያየ ሚዲያ የሚሰሩ በማህበራዊ ሚዲያ የሚታወቁ የቤተ ክርስቲያን መልስ ጠበቃ ሆነው ይህ የሚችሉትን የቤተ ክርስቲያን ልጅነታቸውን አደራቸውን እየተወጡ ያሉ ልጆች የሚያዘጋጁት ልዩ ጉባኤ ነው። እንድትገኙ አደራ እንላቸዋለን። ወደ ልጆቻችን እንመልሳቸው። መስቀል ቤዛነ መድኃኒ ደሴረኒ አልቀረም ተገብሮ ተገኘ መስቀሉ ተገኘ በመላሴ አለምድር በብርሃን መላሴ አለምድር ደሴረኒ አልቀረም ተገብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላሴ አለምድር በብርሃን መላሴ አለምድር ቅዱስ መስቀሉን ሸሽገው ቢሰውሩ ቢሰውሩ
ተገብሮ ተገኘ መስቀሉ ተገኘ መስቀል በብርሃን መላቱ ዓለምን በብርሃን መላቱ ዓለምን ተሸሽጎ ለዘመናት ለዘመናት ተጥሎ ተንኮ ተደብቆ ከኖረበት ተከሰተ በደመራው እሳት ተከሰተ በደመራው እሳት በሰላም አሜን በሰላም በብርሃን መላቱ ዓለምን በብርሃን መላቱ ዓለምን እሌኒ ነች መስቀል ያስገኘችው ደመራው ቦታ ተራራ ያስቆፈረችው የዘንበልን ተራራ ያስቆፈረች በሰላም አሜን ለልጆች ለዘምራን ለሕፃናት አምላካችን እግዚአብሔር በዕድሜ ጤና ይጠብቅልን ብላችሁ እግዚአብሔርን አመስግኑላቸው። ከፍ አድርጋችሁ መጀመሪያ በአበው መነኮሳት ተባርኮ በአካባቢው በአጥቢያችን አረጋውያን ሽማግሌዎች፣ ከፍተኛ አባቶቻችን፣ ትልልቅ አባቶቻችን ተለኩሶ ነው እንደምታዩት ነው እንደዚህ ያደረሰን የስርዓት እንድናከናውን የፈቀደልን እዚህ ያደረሰን አምላካችን እግዚአብሔርን አድርጋችሁ አመስግኑት። በማያቋርጥ ምስጋና ሳታቋርጡ አመስግኑት እግዚአብሔርን። ብርሃኑን እያያችሁት ነው። ብርሃኑን እየተመለከታችሁ ነው። ብርሃነ መስቀሉን እያየን ነው። እባካችሁን ከፍ አድርጋችሁ አመስግኑት እግዚአብሔርን። ቀደም ብለው ስርዓቱን ጀምረው ያደረሱልን ሊቃውንት አባቶቻችን፣ የደብሩ ካህናት፣ ዲያቆናት፣ መነኮሳት እናታችን እግዚአብሔር በዕድሜ ጤና ይጠብቅልን። እንዲህ ስርዓቱ እንዲያምር እኩል እንዲሆን ይህ በአካባቢ ቦታውን አጽድተው አሳምረው ባንዲራውን ሰቅለው ደፋ ቀና ብለው ያገለገሉንን ያዘጋጁልን ወንድሞቻችንን እህቶቻችንን አምላካችን እግዚአብሔር ለዛሬ ዓመት ያደርስልን ብላችሁ እግዚአብሔርን አመስግኑላቸው። ወጣት ወንድሞቻችንን ለዛሬ ዓመት ያደርስልን፣ ለዛሬ ዓመት ያደርስልን። የሰንበት ትምህርት ቤት ወጣት ወንድሞቻችን ተጨምረው ከአካባቢ ወጣቶች ጋር ነው ያዘጋጁት። እንዲሁም ያደረጉት ወንበሮችን አዘጋጅተው እኛ መተን እንዲህ በአማረ ሁኔታ እንድንገለገል በዓሉን እንድናከብር አድርገዋል። አምላከ ቅዱሳን እግዚአብሔር ወጣትነታቸውን ይባርክልን። በመጨረሻም በፊት ከኋላ በዙሪያ ሆነው በታውን አስከብረው ያገለገሉንን የጸጥታ አካላት የፌዴራል ፖሊስ፣ የክፍለ ከተማ ፖሊስ፣ የቀበሌያችንን ፖሊስ አስተዳደር ፖሊሶችን የጸጥታ አካላትን በሙሉ አምላካችን እግዚአብሔር ለዛሬ ዓመት ያደርሳችሁ በዕድሜ ጤና ይጠብቅልን ብላችሁ እንድታመሰግኑልን በትህትና እንጠይቃችኋለን። ከፍ አድርጋችሁ አመስግኑልን። በመጨረሻም የተወደዳችሁ የእግዚአብሔር ቤተሰቦች ቀደም ብዬ ጉባኤው እንደሚዘጋጅ በሚዲያ አካላት ማለትም በሚዲያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እያገለገሉ የቤተክርስቲያን ልጅነታቸውን አደራ እየተወጡ ያሉ ወንድሞቻችን እህቶቻችን በጋራ አንድ ሆነው ጥቅምት 1፣ 2 በእነዚህ ቀናት ጉባኤ እንደሚያዘጋጁ ቀደም ብዬ ነገርኳችሁ። ቦታውን ግን አልነገርኳችሁም። ለምን ካላችሁን የት ቦታ ነው እያላችሁ ብታስቡ ነው። ቦታው የት ነው ካላችሁኝ በዚሁ በደብራችን በደብረ ብስራት ነው የሚዘጋጀው። በደብረ ብስራት ባለፉት ጊዜያት ትልልቅ ጉባኤ ዘጋጅቷል። ትልልቅ አባቶቻችን መጥተው አስተምረውናል። በዚህም ጉባኤ በአይነቱ ልዩ የሆነ ትምህርት እንማራለን። ከወዲሁ ያሰባችሁበት ላልሰሙት እያሰማችሁ ይህን ጉባኤ በሚገባ ሁኔታ ደርሰን ለባዘነች ለደከመች ነፍስ እረፍት እንድታገኝ ምክንያት እንድትሆኑ በእግዚአብሔር ስም አደራ እንላችኋለን፣ አደራ እንጠይቃችኋለን። መልእክቱ እንድታደርሱ እናንተ ታስታውሱ። ይህ ጉባኤ ልዩ ጉባኤ ነው። በእውነት ድንቅ ልጆች አሉ ተግተው 24 ሰዓት ቲክቶኩን ዩቲዩቡን የተጠቀሙበት ማህበራዊ ሚዲያውን የተጠቀሙበት የመምህራንን ትምህርት የቤተ ክርስቲያንን መልእክት በአግባቡ ለማድረስ ደፋ ቀና የሚሉ ልጆች ናቸው። ይህ ጉባኤ የሚያዘጋጁት
ደብራችን ደግሞ መርጠው ደብረ ብስራት መሆን አለበት ብለው አስበዋል። ስለዚህ ደብራችን በዚህ ጉባኤ በደፋ ቀና ብለው ወይም ደግሞ አስበው ካዘጋጁ እኛ መገኘት የቤተክርስቲያን ልጅነታችንን መወጣት አንዱ ነውና በድጋሜ አደራ እላችኋለሁ። መጨረሻም እንዲህ እንድናከናውን በዓል እንድናከብር በሰላም እንድናጠናቅቅ ስለፈቀደልን በድጋሚ አምላካችን እግዚአብሔር ከፍ አድርጋችሁ አመስግኑት። ከፍ አድርጋችሁ አመስግኑት። አሁን ኦርቶዶክሳውያን እግዚአብሔር ቤተሰቦች ብርሃነ መስቀሉ ክብረ መስቀሉ ነገረ መስቀሉ